በለው ዛሬ ከተጫወት ነው ጫወታ ማለት ነው ምን ተረዳችሁ የተቃራኒ ክለብ ደጋፊዎች ለእናንተ ነው ጥያቄ እየጠየቅኩኝ ያለው በለው የሚያስብል ነገር አላያችሁ የምሬን ነው የምላችሁ አርቴታ ሊጉን ተራ ፉክክር አድርጎ ሊያሸንፈው እንደሚችል አይነት ነገር ትንሽ ጭምጭምታ አላያችሁ በአግባቡ ማመን አለባችሁ ሊጉን ቀኝ ግዛት እንገዛዋለን በማ ካልሸጥ ነው በማርቲኔሊ ማለት ነው በዛ መስመር ላይ ገብቷላ በዚህ ሳይድ ደግሞ በማዱኬ ተጠቅመን ገብቷላ ፊት ላይ ዮኬሬሽና ሀቨርትን እየቀያየርን አረ እንደውም ሜሪኖን ነው የምንጠቀመው 9 ቁጥር ላይ በሱ ቀኝ እንደምንገዛው እንዳትጠራጠሩ ከዛስ አውሮፓውን ደግሞ በቪኒ ጁኒየር በሳካ ፊት መስመር ላይ ደግሞ ከሀቨርትና ቪክቶሪዮ ኬሪሽን እየቀያየር መሃል ሜዳ ላይ ብሩኖ ጊማሬሽ ራይስና ማርቲን ኦዲጋርድን ከፈለግን ኤዜን እያደረግን እንደምንቆጣጠረው እንዳትጠራጠሩ እየተዘጋጀን ያለነው ለትልቁ ነው ለአውሮፓው መድረክ ነው ፕሪሚየር ሊጉን እመኑኝ ቀኝ ግዛት እንገዛዋለን ጀምአው በለው ማለታውን ነው ዲተር ከተዳክ ደው ንፍቅ ብሎ ነበር ያዩአቸው ጀምአው ይመከን ማን ምንድነው ማየው 4-1 ይላችሁ ጄሮና ልክ የፈጠነ ኮርና ሲያገቡ ማለት ነው አርሰናልን አይታችኋቸው ከሆነ ማለት ነው ሙሉ ተጫዋቾችን በጣም ነው የተናደዱት በጣም ምን አይነት ጎል ነው ደግሞ ምን ያገባው ማን ያዘ ምናምን ቀጣይ አመት ባላንዶር ነው የሚወስደው ሐሳቤን ቀይራል ፈርስት ሃፍ ዞሊስ ነበር ያልኩት አሁን ደግሞ ምን አይነት ጎል ነው የሚያገባው ሰው ዝም ብሎ ነው የሚያጠው ይሄ ሰውዬ ትንሽ ማቹር የሚያረግ ከሆነና ማለት ነው ይላችሁ ትንሽ ሰውነቱ ደግሞ ገዘፍ የሚል ከሆነ ማንንም ሰው ያስቆሙም ልንገራችሁ አይደል ማንንም ሰው ያስቆሙም ማዶኬ ዘው ሻሽና አስረ ዘው ትቀራለህ ገብቷል አይደል ምን አይነት ሰው ነው ምን አይነት ተጫዋች ነው አንተ ጄሱስ አገባ ማን ጄሱስ ራሱ ሲያገባ እንዴ ምን አይነት ፕሪሲዝን ጌም ነው የመጀመሪያ ጌማችንን በዚህ በ4-1 ማሸነፋችን ምንን ያሳያል ሻምፒዮን እንደሆነ ነው የሚያሳየው ምንድነው ምትለኝ ሻምፒዮን እንደሚሆን ነው የሚያሳየው ኮሜንት ላይ እንደዛ ብለህ ጽፍልኛለህ ማን ምን አይነት ጌም ነው አራት ጎል አራት የያረብ ጨምራችሁ እንዴ ወጣገቡት እንዴ አረ ቀንሱት ጄሮና እግር ኳስ እንትን ነው አይደል ይሄ ነገር እንትን የእግር ኳስ ነው አይደል ምንድነው መሰራው አልጫወትም ብትልስ መጀመር አራት እስኪገባ በአካዳሚ ልጆች አራት ይገባባል አላቃቸው አርቴታ ብቻ ነው ማለት እሱም አልተጫወተም አላቃቸው እንደዚህ ሰዎች አርሰናል በሆናቸው ላይ ያወቁት በሎጎ ነው ማክስ ዶመን ይሸጣል ማክስ ዶመን ደስ ይለኛል እሱ ልጅ በቃ አርስዬ ከመናፈቋ አንጀት ማራሷ ነው ምላባቴ ውይ ዛሬ ያየኸው አብዛኞቻችን ከሼባ ውጪ ዛሬ ተጫውቷል ሁሉም ተጫውቷል አይደል የሚቀጥሉት 38 የፕሪሚየር ሊግ ሳምንቶች እንደዚህ ነው የሚሆኑት በቃ አንዳችሁ ትሸነፋላችሁ ታለቅሳላችሁ አንዳችሁ ታሸንፋላችሁ ትላጣላችሁ አንዳችሁ አቻው ትጣላችሁ ታለቅሳላችሁ የሚቀጥለው ሳምንት ይገለባበጣል አርሴ ያሸንፋል በቃ ይሄ ነው 38ቱንም ሳምንት ሃይላይት ዛሬ አይተዋል ነው ምል ገባ አይደል እርግጠኛ ነኝ ማን ነው እሱ ስላለብህ መቋጠር አይቀርም ነው ምል አንተም ከኔ እኩል ነው ናፈቀ አርሰናል ማለት ከኔ እኩል ቋጠሮ ናፍቀዋላ ገባ አይደል አርቴታ እንዴት አባቱን ያረካይ 2-0 መርተን ፈርስት ሃፍ ወጣን ማለት ዞሊስ ስታትስ አውርዶ ዞሊስ እየተባለ ሃቨርሳንድ 32ኛ ደቂቃ ላይ ማለት ቀየር አረጋቸው ማየት ማንፈልጋቸው አንድ ሁለት ተጫዋቾች አሉ እናቃለን አናወራ ሰከንድ ሃፍ ላይ ሴት ፒስ አላገቡብንም እኛ ላይ ሴት ፒስ ገባለ ከዛላ ምን አይነት ወዲያውኑ ጠቅጠቅ ማን ነው ማክስ ዳውመን እንዴት አባሽ ነው ብትዩ ገባለ እመኔ ነው ምልህ የዘንድሮ አርሰናል በጣም ነው የሚያረካ ማለት እኔ በጣም ተርናፕ የሚያረጉ አንተ ካላፊዮሪ እንዴት አባን አንተ ብቻ 38 ሳምንት ፊት ሁን እንጂ ዓለም ይመሰክርላል እኛ ያለ አርሰናል ተጫዋች ብዙ ጊዜ ማሽቃበጥ አይወዱም አይደል ላንተ ያሽቃብጡላል አትጎዳ ብቻማ እንዴት አባ ነው የምትችለው ነው ምልህ ዘንድሮ አርሰናል እመኔ ነው ምልህ ቪኒ ለፒኤስጂ ለማስቦካት ነው እንጂ አሁን ያለን ቡድን ፕሪሚየር ሊጉን ቴሮራይዝ እንደሚያደርገው እመኔ ነው ምልህ እመነኝ አርቴታ ያመጣቸው ተጫዋቾች ብዙ ጊዜ ሁለተኛ አመታቸው ላይ ነው ያበደ የሚሆኑት የብዙ ተጫዋች ደግሞ ሁለተኛ አመቱ ነው ምልህ አባቴ ማክስ ዶማ ከአንቺ ነው ማስቀርሽ ነው ካደክ ሳንቲ አገር ታጠፈልሽ ወያላ እንዳትለምድ እንደዚህ ሰለ እንዳይመስልህ ሁሌ እንዳይለምድ ገባያ አራት ጎል እያገባ እንዳህያ ወደኋላ እየተራቀቀ ይቀራል ለዛሬ ፈታ በል ኖርማል ጀመር የወዳጅነት ነው
ተወዳጅ ኖራና ያጋባኝም ሲጀመር ግን አሳያለሁ ወጋን ምን ይሰራ እንዴ ለምዳን መጣ የምሬን ነው እንዴ ለምዳን መጣ አንቺ ፈላከም ተነገርኩሽ ቆይ ችግር የለም ለአርቱራ ስፔን ቡድን አትስጡት አይምራቸውም በቃ የላሊጋ ቡድን ሲያገኝ በቃ አይምራቸውም አርሰናል በቃ ላሊጋ ላይ በጣም በቃ ዶሚኔት ያደረገ ነው ላሊጋ ቡድኖች ላይ ማለት ነው ለማንኛውም በቃ ይናፈቀን አርሴ በድል አይተነዋል እንግዲህ በቃ አራላንድ ያበደ በስማ ማክስ ዶማ የሚገርም ነበር አሲስት እና ያበደ አሲስት ነበር ያደረገው የሚገርም ነበር ዞሊስ ራሱ በጣም ያበደ በቃ እንዲ ቪኒያውን ሲመጣ ቤንች ላይ ያደረገው ነው እንዲ የሚያስብል ፐርፎርማንስ ላይ ያሳየው ነው ብቻ ተጫዋቾቹ ከረፍትም እንደመምጣታቸው ምናምን በቃ ደስ ይላል ብቻ ስላሸነፈ ምናምን አርሰናል ብዙ ጎልም ስላየን ደስ ይላሉ አሁን ደግሞ በደንብ እየተጫወቱ በእናም ሲመጡ ሪትም ውስጥ ምናምን ሲገቡ ደግሞ ከዚህ የተሻለውንም እናያለን ብዬ አስባለሁ እና ምን ታዘባችሁ እስኪ እናንተም እስኪ ሀሳባችሁን ኮሜንት ላይ ንገሩኝ ግን በናፍቆት አርሴን ስትመለከቱት ምን ተሰማችሁ እሱንም ኮሜንት ላይ ንገሩኝ ግን የአርሴ ማሊያ ያምራላ አሁንም ባይሌ የገባችሁ ለዋያሚኖን ፕሮሞ ኮድ ይጠቀማችሁ ኦርደር ማድረግ ትችላላችሁ ያላችሁበት ቦታ ከነ ወርቋ ዴሊቨሪ ይደረግላችሁ ቤተሰቦች ይመቻችሁላችሁ በደምብ ሼር ኮፒ ሊንክ ያደርጋችሁልኝ አብዮታዊ እርምጃው ጂሮና ላይ ሀ ብሎ ተጀምሯል ሀቢቢ ከዚህ በኋላ የትኛውም ክለብ መስመሬ ላይ የገባው ማለት ነው አይቀጡ ቅጣት በቃ ዛሬ ጸዴ ጭዌ ነው ሮቴሽኖች ያለበት እና ጥሩ ፖዚቲቭ ነገሮችን ያየንበት ክሪስቶስ ዞሊስ ማክስ ዶመን ብዙ ከሀበት ስለራሱ ፖዚቲቭ ነበር ሀቢቢ እና ስኪሊ ለራሱ ምን አክሎ ነው የመጣው ኔልሰንም ፖዚቲቭ ነበር ኔልሰን አውዝ ቢላይ ምንሽ ተወረጅም ኖዋኔሪ ማለት ሲቀጥል መታለል የሌለብን ነገሮች ገብርኤል ጂሱስ አያስፈልግም ፋቢዮ ቬራ መዛው ኔልሰንንም ታበረልኛል ሀቢቢ ከዛው አንድ ጎረምሳ ዩ44 ቁጥር ይሄ ፖል ፖግባ በአቡዳቢ ተከሽኖ ማለት ነው ምን አይነት ጉዳይ ጀብ የሆነ ወጣት ልጅ ነው በሱ ስሙን አጣርቼ ሌላ ቪዲዮ ሰራበታለሁና ብቻ ጥሩ ነው ሮቴሽኖችንም እያየ ነው ከዚህ በኋላ ደግሞ አሁን ቡርኖ ጉማሬሽ ምናምን ሲጨመር ሌሎችም እነ ጋብርኤልም እነ ማርቲኔሊ ምናምን እንትን ይላሉና ጥሩ ጅማሮ ነው ያለው ደስ ብሎኛል ሐሳባችሁን ኮሜንት ላይ አስቀምጡልኝ ይመቻችሁ ማክስ ዶመን ክርስቶስ ዞሊስ ሳልሞን ምን አይነት ተጫዋቾች ናቸው ምን አይነት ስኳድ ውስጥ ነው እየመጡ ያሉት ምን አይነት ድንቅ የሆኑ ተጫዋቾች ናቸው ቢስሚላ በተለይ ማክስ ዶመን ምን አይነት ኳስ ነው አሲስት ያደረከው ምን አይነት ጎል ነው ያስቆጠርከው ትችላለህ አረ ቢስሚላ ይሄ ልጅ በቃ ከሱ በላይ ያሉት ሲኒየሮች በጣም ቶፕ ስለሆኑ ይቸገራል እንጂ ኔክስት ሲዝን ቋሚ ሆኖ መጀመር ያለበት አይነት ፐርፎርማንስ ነው እያሳየን ያለው ከአምና ጀምሮ ማለት ነውና ጠብቁት ዶማንን ጠብቁት ሳልመን ኮምፖዠሩ ማለት አይደነግጥም አቅም ያለው ተጫዋች ነው ልምድ ኤክስፒሪየንስ ያለው ይመስላል ምናምን አሪፍ ተከላካይን ያገኘ ነው ሳሊባ ሲጎዳ ኦር ጋብሪኤል ሲጎዳ በእነሱ ቦታ ሆኖ መሰለፍ የሚችል አይነት ተጫዋች ነው በተለይ ለካራባው ካፕና ኤፍኤ ካፕ የሚሆነን አይነት ተጫዋች ነው ሳልመን ይመች ክርስቶስ ዞሊስ በዛኛው ቪዲዮ ሰርቼላችኋለሁ መፈረሜን አልሰማችሁም ወይ ማን እንደፈረመ አላወቃችሁም ወይ ያለበትን ጨዋታን ያሳየን አርሰናል ናፍቆን ያገኘ ነው ደስ ብሎናል ስጋት አለብኝ ጋብሪኤል ጂሱስ አትሸውደኝም ምንም አይነት ጎል ፎርቢሽ ለምን አታስቆጥርም አትሸውደኝም አንተ ከክለብ ይወጣ ካይ ሃቨርትዝ አንተ ታስፈልገናል ጋብሪኤል ጂሱስ ግን በፍጹም አትሸውደኝም አንደኛ ክለብ ይለቀው ወጣ ሁለተኛ ሪስ ኔልሰን እና ፋቢዮ ቬራ ክለቡ በቃ ከናንተ በላይ ሆኖ አድጓል የዛሬ 2-3 አመት ሜቢ ለስኳዱ ልትሆኑ ትችሉ ነበር አሁን ግን ምትሆኑ አልመሰለኝም ይሄንን ስል ማለት ነው ኔልሰን እንደምትመቸኝ ታቃለ ብዬ አስባለሁ ምክንያቱም ያቺ ቦርንሞዝ ጎልን መቼ ማረሳትም እንዴት እንደፈነደኩ እንዴት እንደሮጥኩ በቃ ዋንጫው የኛ ነው ያልኩበት ታይም ነበርና ማንንም ያርሰናል ደጋፊ ያንን ጎል አይረሳም ወለታህንም አይረሳም ሪስ ኔልሰን ግን በቃ ክለቡ ጥሎ አድጓልና ይሄ ነው የተሰማኝ አሪፍ ተጫዋቾች ህፃናቶቹም ጥሩ ያየናቸው አሉ ምናምን ወደፊት እናያቸዋለን ቀጣይ ፕሪሲዝን ጌሞች ላይ እናያቸዋለን አርሰናልና ናፍቆኝ ያገኘሁት በጣም ደስ ብሎኛል እናንተ ምን ተሰማችሁ ኮፒ ሊንክ አድርጉ ላይክ አድርጉ ሼር አድርጉ ኮሜንት አድርጉ ይመቻችሁ